ቁጥር መሰረት አድርገን ውጤት እንዴት ከግማሽ በታችና ከግማሽ በላይ ያልመጡትን ተማሪዎች መለየት እንደምንችል ታውቃላችሁ? ካላወቃችሁ ዛሬ ይህን ቪዲዮ ማየት እስከ መጨረሻው አለባችሁ ማለት ነው። ዛሬ በዚህ ቪዲዮ ላይ እንዴት መለየት እንደምንችል እናያለን። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ይቅርታ ባለፈው ሳምንት ሳይመቸኝ ቀርቶ ቪዲዮ አልለቀኩላችሁም። ዛሬ በአዲስ ቪዲዮ መጥቻለሁ። ቲንክ ይጠቅማችኋል ብዬ አስባለሁ። እስከ መጨረሻው ከአንድ ሳምንት በፊት ምን አድርገናል? ጾታን ወንድና ሴትን እንዴት መለየት እንደምንችል አይተን ነበረ። ምንን በመጠቀም ካውንት ኢፍን በመጠቀም ማለት ነው። ካውንት ኢፍን በመጠቀም ምን ለይተናል? ወንድ ለብቻው እንዲቆጥርልን አድርገናል፣ ሴት ለብቻው እንዲቆጥርልን አድርገናል። ዛሬ ደግሞ ካውንት ኢፍ ኤስን በመጠቀም ምን እናደርጋለን ማለት ነው። ወንድ የሆነ ውጤቱ ከግማሽ በላይ ያመጣ ምን ያህል እንደሆነ፣ ወንድ የሆነ ውጤቱ ከግማሽ በታች ምን ያህል እንደሆነና እንደዚሁ ሴት የሆነች ውጤቷ ከግማሽ በላይ የሆነ እንደዚሁም ሴት የሆነች ውጤቷ ከግማሽ በታች ያመጣች ብለሚለውን እሱ እንዲቆጥርልን እናደርጋለን። ምን በመጠቀም ካውንት ኢፍን በመጠቀም ምን ላይ እዛው ኤክሴል ላይ። ስለዚህ እስኪ በተግባር ኤክሴል ላይ ከፍታለሁ። ያው ኤክሴልን ስከፍት ያዘጋጀሁት አለ ሳምፕል የሚሆን። ስለዚህ ውጤት እናስገባለን እዚች ጋር። ስለዚህ ውጤት በዚህ መንገድ አስገባል። አሁን ምንድነው ስራችሁ ማለት ነው? ከ5 በታች ያመጣ ተማሪ ወንድ ምን ያህል አለን የሚለውን እስኪ እንያ። ምንና ካለ በተለመደ ኤፍ ኦፍ ኤክስ ላይ እንገባለን። ባለፈው የሰራነው ካውንት ኢፍ ስለነበረ ካውንት ኢፍ ላይ ይመጣልና እኛ ግን አሁን የምንፈልገው ምንድነው? እዚች ጋር ምን እንጻፍ እንችላለን? ካውንት ኤስ ወን ሰርች እናደርጋለን። ያ በቃ ምንም ነገር ሌላ አይደለ። ካወቅነው ፎርሙላን በዚህ መንገድ ማድረግ እንችላለን። ማትሪስ እዚህ ጎ ልኩት መጣልኝ። ሰን ካውንት ኢፍ እንደምታዩት ክራይቴሪያ ሬንጅ ይላል። ሬንጅ 9 ይላል። ከዛ በኋላ ክራይቴሪያ 1 ይላል። ክራይቴሪያ 1 እንሰጠዋለሁ። ስለዚህ መጀመሪያ ክራይቴሪያ ሬንጅ ከዚህ ጀምሮ እስከዚህ ድረስ ሰሌክት አደረኩለት። ክራይቴሪያ ሬንጁ ምንድነው ሲለኝ ደግሞ ምንድነው ክራይቴሪያ ሬንጅ ሜል የሆነ ማለት ነው። ኤም አደረኩት። ስለዚህ አሁንም ክራይቴሪያ ሬንጅ 2 ይለኛል። ሁለተኛ አልፍ ደግሞ ስለዚህ ሁለተኛ ክራይቴሪያ ሬንጅ ደግሞ ምንድነው ይሆነና ፐርሰንት ነው። ከ10% ያውና እሱን ሰሌክት አደረኩለት። ከዛ ክራይቴሪያው ምንድነው ሲለኝ ምን አደርገዋለሁ ማለት ነው? ሌዛን 5 አደርገዋለሁ ማለት ነው። ዘን ከዚህ በኋላ ያስፈልገኝም ሌሎቹም ካሉ እንደዚህ መጨመር እንችላለን። ለምሳሌ በኤጅም ኢንክሉድ ማድረግ እንችላለን። ስለዚህ እሱ ስለማያስፈልገኝ አሁን ለጊዜው እነኚህ ሁለቱ ክራይቴሪያዎች በቂ ነው አልኩት። ስለዚህ ምን አደረገ? 2 ብሎ ካውንት አደረገልኝ ማለት ነው። የማንን የወንዱ እስኪ ዩናት ነው ቼክ እናድርገው። እዚህ ያው 1 2 አለ ከ5 በታች ከዛ ውጪ የለም ማለት ነው። ጋር ተዛሩና ሌዛን ስንጠቀም ያው እንትና ያደርጉም አይደለ 5 ግሬተር እና 5 ሌዛ ስንል 5ን ኢንክሉድ ያደርጉ 5ን ኢንክሉድ ስለማያደርጉ 5ን ኢንክሉድ የሚያደርግበት ቦታ ላይ ኦር ኢኳልስ ቱ እንከታለን። እንዴት እንከታለን? ቀጣይ አሳያችኋለሁ አሁን ማለት ነው። ስለዚህ አሁን እንደተለመደው አሁን ሲምፕሊ አንድ ፎርሙላውን አስቀምጠናል። ስለዚህ ይሄኛውን ምን ማድረግ ይችላል? ኮፒ አድርጌ ምን አደርጋለሁ? እዚህኛው ላይ ፔስት አደርጋለሁ። ከዛ ልዩነት የቱ ጋር? እዚህ ጋር ኤም የሚለውን አምደለ እሱን ኤፍ አደርጋለሁ። በቃ መጻፍ አይጠበቅብኝ ነው የምፈልግ አይጠበቅብኝ። ሴት ደግሞ ከ5 በታች ያለው አንድ ነው አለ። እዚህ ጋር ደውል ይጣ። ስለዚህ ግሬተር ዛን አሁን ግሬተር ዛን ስለ ሳረ ግሬተር ዛን በመጠቀም ሰዓት 5ን ኢንክሉድ እንዲያደርግ እፈልጋለሁ። ስለዚህ 5ን ኢንክሉድ እንዲያደርግ ከፈለኩ ኤፍ ኦፍ ኤክስ ላይ ዴክስ ላይ ገባለሁ። ያው ስለተጠቀምኩበት ካውንት ኢፍ ኤስን መጀመሪያ ላይ አምጥቶልኛል። ሬንጅ ክራይቴሪያ ሬንጅ ሂናን ጾታ ስለሆነ ከዛ በኋላ ምን አደርገዋለሁ? ሜል እለዋለሁ። ከዛ በኋላ አሁንም ሬንጅ 2 ሰጠዋለሁ። ሬንጅ 2% ነው። ከፐርሰንቱን ማለትም ያገኙትን ውጤት ነው። ስለዚህ ውጤቱን አስቀምጣለሁ። ምን አደርጋለሁ ማለት ነው? አሁን ፈልገው ግሬተር ዛን አይደለ? ግሬተር ዛን እና ካና ኦር ኢኳል ቱ ስላለ ኢኳል ቱ ሳይን አስገባለታል። which means እዚህ ጋር ምን ያደርግልኛል? 5ን ኢንክሉድ አድርጎ ይቆጥርልኛል ማለት ነው። ዘን ኦኬ ነው። ኦኬ እዚህ ጋር ምንድን ያጠፋሁት? ግርዝራን ኦርካችን ልኩት ምን ቁጥር ሰጥቶት 0 የምትሆን እንደዛ። ስለዚህ ቁጥር ከተትኩኝ አሁን ምን አደርጋለሁ?
ችኑ ቅድም እንዳለ ካንዲ ሰርች አልፎር ነው እንደ ከተሰራ በኋላ መቀየር ትንሽ ነገር ከሆነ ራሱን ፔስት አደረገና ምን አደርጋለሁ እዚህ ጋር ሜል የሚለው ኤፍ ሰጥቷለሁ ካውንት ያደርጋል። እስኪ እናረጋግጥ ልክ ነን አይደለንም የሚለው እዚህ ጋር እመጣለሁ። አውቶ ሰም እጠቀማለሁ። ይሄ አውቶ ሰም ክሊክ ሳደርግ ይመጣል 6 አሁን አውቶ ሰም እጠቀማለሁ። ይሄ አሁን አውቶ ሰም እጠቀማለሁ። ስለዚህ 10 ተማሪዎች ስንት ናቸው? 10 በባቸው ተማሪዎች 10 ተማሪ አለ። ስለዚህ 10 ከ5 በታች ምን ያህል አምጥቷል? አውቶ ሰም ከዛ ሰሌክት ያደርግልኝ ምንም ከዚህ በኋላ ምንም የሚናካው ነገር የለም። ያም ስለዚህ 3 ከ5 በታች አምጥታ 7 ተማሪዎች ደግሞ ከ5 በላይ 5 እና ከ5 በላይ አምጥተዋል ማለት ነው። ኤክሴል ማለት በጣም ትልቅ አፕሊኬሽን ኤክሴል ማለት ትልቅ አፕሊኬሽን ነው ማለት ነው። ራሱ አፕሊኬሽን ሆኖ ወደፊት የምናየው ይሆናል። ሌላ አፕሊኬሽን መስራት እንችላለን። ራሱ ሶፍትዌሩ ላይ ኤክሴል ላይ ሌላ አፕሊኬሽን መስራት እንችላለን። በሂደት ወደፊት የምናየው ይሆናል ማለት ነው። ለዛሬ ይህንን አዘጋጀውላችሁ። ኮሜንት መጻፋችሁ ይሄ ይሰራልኝ ብላችሁ ይሰራልኝ የምትፈልጉት እንዲሰራላችሁ ኮሜንት መጻፍ አትርሱ። እንደዚሁም ሰብስክራይብ፣ ላይክ፣ ሼር ኤንድ ፎሎ እንድታደርጉ እንገናኝ። ቻው